ዌልካም ባክ አኒሜተርስ። እንግዲህ በባለፈው ቪዲዮአችን ላይ ይሄኛውን ዶናት እንዴት መስራት እንደምንችል አይተናል። በዛሬ ቪዲዮአችን ደግሞ ይሄኛውን ዶናት ወደዚህኛው ዶናት እንዴት መቀየር እንደምንችል በዛሬ ቪዲዮአችን የምናይ ይሆናል። ለቻናሉ አዲስ ከሆናችሁ እንግዲህ ናሆም እባላለሁ። በዚህ ቻናል ላይ የተለያዩ 3D ሞዴሊንግ አኒሜሽን በብሌንደር እንዴት መስራት እንደምንችል የምናይበት ቻናል ነው። አይሲንግ ወይም ክሬም ስለሆነ የሆነ ስሙዝ ነገር ነው መሆን ያለበት፣ ግን ይሄ እንደምታዩት እንዲመጣል ከዛ ቀጥታ ሻርፕ ሆኖ እንዲሄዳል ማለት ነው። ስለዚህ ይሄን እንዴት ፊክስ እናደርጋለን? ሰብዲቪዥን ሰርፌስ አድ እናደርግበታለን ማለት ነው። ሊኩዊዲቲ ሲበዛው እንደምታዩት እንደዚህ አይነት ዌቭ የሆነ ነገር ወደታች ይኖረዋል። ስለዚህ እሱን እንዴት በብሌንደር እንሰራለን የሚለውን አሁን እናያለን። ወደ ኤዲት ሞዳችን ከሄደን በኋላ ኤክስትሩድ የሚል ኤሌመንት እንጠቀማለን። ኦብጀክት ሞዳችን ላይ ስንመለስ እንደምታዩት እንደዚህ አይነት ዌቭ የሆነ ቺምፓርት ማለት ነው እንደዚህ ወረድ ማድረግ እንችላለን ማለት ነው። ቪዲዮ ከተመቻችሁ ደግሞ ያው ቪዲዮ ላይክ ማድረጋችሁ እንዳትረሱ። ይመቻችሁ።